ጤና ይስጥልኝ አገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬው እንደተለመደው ዓለም እንደሚታወቀው በጣም ትልቅ ሁኔታ ላይ ነች ያለችው። በተለይ እንግዲህ ዓለም ስንል ሞር ለሳገ በየቦታውም ቁጥንቅጥም ቢኖር የኛ ሀገሩ ደግሞ በጣም የባሰበትና የሚያስፈራ ጊዜ ነው። ይሄ በግልጽ እየታወቀ መምጣት አለበት። የዓለም እንትኖች እየገለጹት ነው። ትናንትና እንደ ሜንሽን እንዳደረኩት ሮይተሮች ይህንን የምታዩት ከነ ሳተላይት ኢሜጁ ሮይተሮች የጻፉት ነው። ኢንክሉድድ በአንድ በዚህ ሳይድ ደግሞ የምትመለከቱ ኢኮኖሚስት የጻፉት ነው። ነገራችን የት ቦታ እንዳለች ይሄ እንግዲህ ኢፒ ሮይተርስ ኢኮኖሚስት እነዚህ ብዙ ሶርስ ያላቸውና በተለይ ሮይተር ብዙ ዓለምን ነገር ብዙ የሚያጋልጡ ናቸው። በእውነቱ የተደበቀ ነገር ጎልግሎ ነው የሚያወጣዋት በሚገርም ሁኔታ። ይሄ የሳተላይቱ 3-4 አለኝ። የሳተላይቱ ሌላ ጊዜ ያስቀድንትን ብዬ እናገራለሁ። ግን ከየት እንደምንጩ አሁን እንደምታዩት እግዚአብሔር ያሳያችሁ። እነዚህ የዌስት ኤዥያ ያሉት ገንዘብ ያሰከራቸው አረቦቹ ጥሩ አገልጋይ አግኝተዋል። በኢትዮጵያ ታሪክ ውስጥ እንደዚህ ያገኙበት ዘመን የለም። ቅድመ አያታቸው አንሰስተራቸው የቅድመ አያታቸው ሲመኙት የነበረውን ይሁንና ይሄ ሰውዬ መጥቶላቸው ፈንጠዝያ ብለዋል። በብዙ ነገር በተለይ የአረብ ኤምሬቶች በጎ ነገር ከሚያደርጉት ነገር በሄዱበት ቦታ ክብሪት ለኩሰው ህዝብን ማጋደል ነው። በሄዱበት ቦታ ሌላው እነዚህ የሳውዲ አረቢያዎቹ ናቸው። ይሄ ነዳጅ ገንዘብ ማፍሰስ ነው። ነገር ግን ደግሞ አንፎርቹኔት ሆኖ አለመታደል ሆኖ ይመረቅ ምን እንደበደል ነው ብሏል ያ አክቲቪስቱ። እኔ ከሁሉ ቅጥል ያደረገኝ ይህ አልደነቀኝም። ከዚህ በፊትም ተናግሬያለሁ። ሮይተር እንደዚህ ከማውጣቱ በፊት ከ3-4 ወር በፊት ሱዳን ቦርደር ላይ እየጠረበና እንትን እያለ ነው ብዬ ተናግሬያለሁ፣ ጽፌያለሁ። ነገር ግን ኢኮኖሚስት ያለውን ነው ሃይላይት አድርጌላችኋለሁ። ይሄ በጣም ኢምፖርታንት ነው። አንድ ጊዜ ይሄ ጠቅላይ ሚኒስትር ምን እንዳለ ስሙ። ፓርላማ ላይ ቆሞ ቁጭ ብሎ ቆሞ አይደለም ይቆም መንጋዎቹን እንዲህ ነው የማያቸው። ትዝ ይላችኋል የደፍሱን የማረውና የመለሰ ጠቅላይ ሚኒስትር መለሰ ወይንም እሱን የተካውን ቢሆን ሲቀመጡ ቦታቸውን ይዘው ተቀምጠው ከዛ በዛ ላይ ንግግር የሚያደርጉት የእንግሊዙ ፓርላማን ደግሞ ፊት ለፊት ይተያዩና የፓርላማ ሲስተም የየሀገሩ ይለያያል። የእንግሊዙ ደግሞ ፊት ለፊት ይተያዩና ይጠያየቃሉ። የካናዳም እንደዚህ ነው።
ኬንያም ቤዚክሊ እንደዚህ ነው። ከዚህ ናይጄሪያዎችም እጂ የብሪቲሽን ሲስተም የወሰዱት አይ ብሊቭ ባልሳሳት፣ አውስትራሊያም እንደዚህ ነው። ይሄ ብቻ ነው ቆመው ከስፒከሩ ጋር ቆሞ የሚነዳው እሱ አይደለም። ፖይንት እንደው ለምንትን ለማለት ነው ምን ያህል እሱ ከመጣ ወዲያ እንዴት እንደቀየረው ምንድን ነው። ስለ አባይ ግድብ ኢኮኖሚስት ሃይላይት አድርጌላችኋለሁ። ኢኮኖሚስት ምን እንዳለ ስሙ። ግድቡ በጣም ሰው ያዋጣው ሼር ያደረገው አለ ትንሽ ነው። እኛ ከከፈልነው እኛ እንትን መንግስት እንትን ካለው በኋላ እኛ ለምነን ካመጣ ነው በኋላ ካለው ህዝቡ ቦንድ እየገዛን ምን እያልን አልነበረ እንትን እችን የምታህል ነገር አይደለም። ነፍሱን ይማረውና እንደተጀመረ መለስ ጠቅላይ ሚኒስትር መለስ ያለው ኢንጂነሮቹም የኛ፣ መሐንዲሱም የኛ፣ ኢንጂነሩም የኛ፣ ገንዘቡም የኛ፣ ሁሉም በራሳችን አድርገን ነው ያደረግነው ያለው ትዝ ይላችኋል አይደል? ለምን አመጣው ብትሉኝ፣ ይህን ስሙ። ለምን አመጣው ብትሉኝ not too long ago የመጨረሻው ወይንም ከዛ በፊት ሲናገር የትግራይ ህዝቤ ያለበት ጊዜ ትዝ ይላችኋል። እሱ ከሱ ጋር የተያያዘ ነው። ወይንም ከዛ በፊት ያለው የአባይ ግድብ በገንዘባችን በደማችን በራሳችን ያወጣ ነው። እኔ እኮ የተናገረውን 360 ዲግሪ ግልብጥ ሲል ነው በጣም የሚገርመኝ። ትዝ ይላችኋል ይሄን ያላችሁ? አዎ። እንዲህ ባለበት አፍ ይሄ 10,000 ከዚህ በፊት 4300 ይሄ ተጨላይ ነው ያደረኩላችሁ ይታያችሁ ያሉት ሮይተርስ ኢኮኖሚስት የጻፉት ምን እንዳሉ 43 ያንን ካምፑን ያሰራው ሩቅ አይደለም ከአባይ ግድብ። እንደምታውቁት አገራችንን ከጥንት ጀምሮ ሊደፍሯት ቱርኮችም መጥተው ተሸንፈው ሄደዋል። ኢጅፕቶችም ስንት ጊዜ መጥተው ተሸንፈው ሄደዋል። አባ ፀሐዬ ያሏትን ሰምታችኋል። አንገዛም፣ በእነዚህ አልተገዛንም፣ በእነዚህ አልተገዛንም። የዛች አገር ታሪክ ነው። ሆል ታሪኳ ነው። አሁን እነዚህ አረብ ኤምሬቶቹ የኢጅፕቱን ይህንን የኢጅፕት አሁን ያለውን አልሲሲን ያመጡት ቤዚክሊ የሰፖርት አድርገው እንትን ያሉት ያንን የተመረጠውን ምንም እንኳን የማልደግፈውም ቢሆን እስላም ብራዘርሁድ ምናምን የሚሏቸውን እነሱን ለማውጣት ብሎ ይሄንን ናይጄሪያውን ያመጡ ጀነራሉን ያመጡት እነሱ ናቸው። በፍቅር አምጥተውት ኢጅፕት ደግሞ እንደምታውቁት አይጥና ድመት ሆነዋል። በዚህ በአባይ ግድብ ምልክት በዚህ በህዝቡ ጦሙን ያደረ አዋቶ እንትን ባለው ይሄ ሰውዬ የት ነው ታዲያ ሱዳኖች እንዲሰለጥኑ ምን እንዲሰለጥኑ እነዚህ ጌቶቹ ይህን ቦታ ስጠን ሲሉት አማካሪዎቹም ሆኑ ሚኒስትሮችም ኖ ይሄ ቦታ እንግዳው ለመከታተል ጠላት ቢመጣ አባይን ሊጎዳው ይችላል፣ የአባይን ግድብ ሊጎዳው ይችላል አላሉ። እሺ ጌታዬ ምን ላድርግ? አንድ እጅ ስጠኝ ሲባል አንድ እጅ ብቻ አይደለም እግሬንም ወሰደው ናቸው። ኢኮኖሚ ያወጣው ይሄንን ነው ወገኖች። ይሄ ካምፑ እንዳለ ቢሆንም ኢንኬዝ ኢጅፕቶችም ሌሎችም መጥተው
ቦምብ ቢያደርጉት በጦርነት ምናምን ቢል ግድቡን ሊያፈርስ ይችላል። እነዛም ደግሞ ይህንን ምክንያት አግኝተው ግድቡን ሊያፈርሱ ይችላሉ። እንዴት ነው ይሄ ያልመጣለት? ኢንፋክት ይህንን ሲፈቅዱ ይህን ፕሮጀክት የጥፋት ፕሮጀክት ሲፈጥሩ ሲያስቡ አማካሪዎቹ የማይረቡት ለዚህ ነው እኮ ብዙ ጊዜ ብላችሁ እነዚህ ትግራይ ብቻ ጠላቶች አይደሉም። የኢትዮጵያን ታሪክ የኢትዮጵያ ሕዝብ ጠላቶች ናቸው። የኢትዮጵያ ሕዝብ ጥሮ ግሮ ሆዶን በሽንጡ አስሮ ቦንድ ገዝቶ ይሄንን ፍሬውን ሳይበላ ማንም ሰጥቷቸው አይደለም። ኢኮኖሚስቶች የጻፉት ይሄንን ስለ የጦርነትን ያውቃሉ፣ ካልኩሌት ያደርጋሉ። they know military science ያውቃሉ። ስለዚህ ያለውን ይሄ ሴናሪዮ ቢመጣ ጠላት እኮ ሲመጣ ኖ ይሄ ህዝቡን ይጠቅማል አይደለም የሚለው ህዝቡ ጠላት ከውጭ ሲመጣ ድስምስህን ነው የሚያደርግ ማጥፋት የሚፈልገው። ስለዚህ አባይ ዴንጀር ላይ ነው ብሏል። እንዴት ያሳዝናል ወገኖች! አባይ ችግር ያሳዝናል። የዚህ ሁሉ ህዝብ በቅርብ ጊዜ ነው እኮ ያመነው። እችን ምታህል አላዋጣችሁም ይሄ ኢትዮጵያ ህዝብ ብሎ ነበር። በቅርብ ጊዜ ግን ለጥቅሙ ሲሆን አመነ። ከምን ተነስቶ አመነ? ይህንን ቢያምን ታዲያ ኃላፊነት ያለው ይህንን የካምፕኝ በጣም ሩቅ ዲስታንስ የሌለውን ካምፕ ለነዚህ ለአረብ ኤምሬቶች ለምን ፈቀደላቸው? ሚን አላቸው። ሌላ ቦታ መድረግ ይቻላል። ፈለገም ከሆነ መሀል ከተማ ውስጥም ያድርገው። ለምን አባይ ገደብ አጠገብ? ለምን? ግድ የሌላቸው ይህ በመቶ ሺህ በስንት መቶ ሺህ ከእናቶች ከቀን ስራቸው እየቆረጡ ለልጆቻቸውን ሳያበሉ ምን ሲሉ የተገደበ ከዚህ በፊት ነግሬያቸዋለሁ አይደል? ዛሬ የትምህርት ሚኒስትሩ ክስ ላይ ሄዶ ነበር። ዛሬ ማጆሪቲዎቹ የእሱ እንትኖች አባይን ግድብ ለፖለቲካ ነው ብሎ ሲቃወሙ የነበሩ ናቸው። አንደኛው ማን ነው? የትምህርት ቤት ሚኒስቴሩ ነው ወገኖች። አንደኛው የትምህርት ቤት ሚኒስቴሩ ናቸው ናቸው ላለሁ ነው። ሌሎችም አሉ። ሌላው አንድ ጊዜ ሳውዲ አረቢያ አምባሳደር ጋር ነበር። ኮንግረስ ሄዶ እንደተቃወመ ቦንድ የተገዛው አይ ዱ ሃቭ ቦንድ በሆነ ምክንያት እንደዛም በዛም እንትን ብዬ ጥሩነቱ 2 ፓስፖርት መያዜ ጠቀመኝ። በዛ ገዝቻለሁ። ያስቀረ ነው እኮ ዛሬ ትምህርት ሚኒስተሩ የሆነው እና በጣም እምነት ነው። ወደ በፊቱ ነገ ከነገ ወዲያ ደግሞ የቻልኩ እንደሆነ እግዚአብሔር እንደፈቀደልኝ ካምቦዮን ደግሞ ታዩታላችሁ። እየገሰገሱ ናቸው። ኦልሬዲ አሰልጥነዋቸዋል። እነዚህ ተገንጣዮቹን 4,000 ምናምኖች 4,300 ካፓሲቲው ያ ካምፕ ካፓሲቲው እስከ 10,000 የሚሆኑ ናቸው። አሁን የሁለት አገር ኮንፍሊክት ነው ያለው። የሁለት ሀገር እንትን ነው።
ይታያችሁ። ያኛው የሱዳኑ ከኢጅፕት ጋር ሆኖ በድሮም ሲደበድቦ አባይንስ ሲያፈርስ ይህን ኢኮኖሚ ኢኮኖሚስት ያለ ወገኖቼ ይታያችሁ። እግዚአብሔር ያሳያችሁ። እቺ አገር የመጣባት በታሪኳ ውስጥ አገሯን ያችን አገር የሚጠላ መሪ ገጥሞት አያውቅም። ዋን ወይ አናዘር መንግስቱ ኃይለማርያም አገሩን አይጠላም። መንግስቱ ኃይለማርያም አገሩን አይጠላም። ቡቸር ነው፣ ከዳይ ነው። ያላደረገው ነገር የለም። ነገር ግን አይዝከተራ እነዚህ አረመኔዎች ባንዱን ማጆሪቲ ባንዱን የገዙት ትግራዋዮች ናቸው። ይሄ ታወቀ እኮ ነው። ፖለቲካ ነው ብለው ዋሽንግተን ዲሲ ይሄ ፖለቲካ ነው ብሎ ዛሬ ሚኒስተር የሆነ ነው። ስንጮህ ነበር፣ ስንጽፍ ነበር። አንዳንድ መንጋዎች ነበሩ፣ አሁንም አሉ። እግር ሳሚ የሆኑ ዘውዲስቶች እና ደርጊስቶች ዋሽንግተን ዲሲ ተቀምጠው ማይሰለ ያክ ይሆኑ ምን ይላሉ? አዝሮ ማሰብ የማይችሉ በጥላቻ የተሞሉ ይሄውና ወዛት 8ኛ ዓመት አይደል ከመጣ ደግሜያታለሁ። እችን ነገር ልናገራት። ዋን አፓን ኤ ታይም ኢትዮጵያ የዳቦ ቅርጫት ተብላ ነበር። በኃይለ ሥላሴ ጊዜ ነው። በዛን ጊዜ ፖፑሌሽኑ የሚባለው ከ18 እስከ 25 ሚሊዮን የነበረ ነው እና ድርቅም አልነበረም። በዛ ከሰባው በፊት ድርቅ ከመምጣቱ በፊት በአገሪቷ በእርሻ ነው። አሁንም በ80-90% አራሽ ነው። አንድ ቀንድ ከብት ለ4 ሰው ይደርሳል ተብሎ የዳቦ ቅርጫት ተብላ ነበር። ከዛም በኋላ ድርቅ መጥቶ ምን ብሎ ስሟ ትናላለም። ለሁለተኛ ጊዜ ግን ይቺ አገር በትልቅነት የተጠራችበት ዘመን እንዲህ የቀጠለች እንደሆን ወደ ሁለተኛው ዓለም ከሚሄዱ የተባሉ አፍሪካ ሀገሮች አንዷ እሷ ነበረች። ለ10 ዓመት ውስጥ 300,000 ጆብ ስናት ገቨርንመንት ጆብ ፕራይቬት ጆብ በዚህ በሰለጠኑት ሀገሮች ውስጥ ወገኖች በየአመቱ ለ10 ዓመት ያህል 300,000 እየተቀጠረ ኢንዱስትሪም ፋብሪካውም እንደምታዩት ፓርክ እየተባለ አጓይ እየተባለ ወሬው ጋዜጣ ሁሉ ስለዛች ሀገር ነበረ። አሁንስ እነዚህ የምታያቸው ጋዜጦች ወነዚህ የዜና አውሬዎች ስለ ኢትዮጵያ ነበር ያወሩት። ስለ ጦርነቷ እያደገች ነው በሚገርም ሁኔታ እየተባለ በሚገርም ሁኔታ ሰላሙም የዛን ያህል እድገቱም የእድገት ምልክቱ እውቀት ነው። ሰው በየእንትኑ ሃይ ስኩልማ እንደ ማሽሩም የፈላበት ዩኒቨርሲቲ የትም ጥራት የሌለው ነው ይል ነበር ይሄ የትምህርት ቤት ሚኒስትር። ለዚህ ነው ዛሬ ያለው ጠቅላይ ሚኒስትር አንድም ዩኒቨርሲቲ አንከፍትም የሚያለው ለዚህ ነው። እውቀት ትምህርት የእድገት ምልክት እንደሆነ ያውቃሉ። አሁን ወደዛ ውስጥ እንኳን ባልገባ ምን ያህል እቺ አገር ወደ ኋላ 30-40 ዓመት ወደ ኋላ እንደመለሷት የከታው ማንብለጭለጭ አይደለም።
ጦርነት ባለበት ጊዜ ሁል ጊዜ ውድቀት አለ። ዩናይትድ ስቴትስ አሜሪካ ግሬት ፋመን የሚባል ነበር የመጣባቸው። ጥቁሩ አይደለም ሰልፍ ሳህኑን ይዞ ሰልፍ የወጣበት ጊዜ አንደኛ ዓለም ጦርነት በነበረበት ጊዜ ነው። ግን ግሬት ፋመን ኢሮፕ ውስጥም እንደዛው። ስለዚህ ጦርነት ዴቨሎፕ አያደርግም፣ ህዝብን ይፈጃል። ወጣቶች የሀገሪቷን ወጣቶች ይፈጃል። በጦርነት ኢንዱስትሪ አይከፋፋም። በሰላም ጊዜ ሲሆን ኢንዱስትሪ ይስፋፋል። ሰው ወጥቶ በሰላም ሲገባ አራሹ አርሶ ሲሸጥ፣ ተማሪው ተምሮ አልፎ ዶክተርም ኢንጂነርም መካኒክም ሌላም ነገር ሲሆን፣ አናጢው አናጢኛ ሲሆን፣ ግንበኛ ያ ነው እድገት የሚያመጣው። ያ ሰላም ሲኖር ነው። አሁን እንደምናየው በጣም ነው ማሰብ ያለባችሁ ይሄንን። ዘ ኢኮኖሚስት ምን ብሎ እንደጻፈ የማይቀር ነው ጦርነቱ ይላል ብለዋል። የማይቀር ነው። እሱም ካምቦይን እያዘ እየተጓዘ ነው። ዓለም እንደው አቁም ከዚህ የበለጠ አደ ቱርክ የተናገረው ሂውማን ራይት ኮሚሽን ትላንትና ያልኩት ከዚህ የበለጠ ካላደረጉ አሜሪካኖችም እንትን እያሉ ነው። ከዚህ የበለጠ እንትን ያላሉት እንደሆን ምናልባት እሱን ደግሞ ከሚሆን የእሱን ማስተሮችን የቤን ምናምን የሚሏቸው እነዚህ ዱባይ እንትኖችን ተጠንቀቁ ብቻ አይደለም ማስቆም አለባቸው። እንደዚያ ቢያደርጉ ዌስተርኖቹ ትልቅ ነገር ይሆናል። ይህንን ልተውላችሁ። በሌላ ጊዜ ሌላ እስከምንገናኝ ድረስ ሼር አድርጉት፣ ተወያዩበት፣ እዩት፣ እርስ በራሳችሁ ተወያዩበት። ትልቅ ነገር ነው። በጣም የሚያስፈራም መሆኑን እግዚአብሔር ከእናንተ ጋር ይሁን። በርቱ።